ልጆቹ የሚኮሩባት በንቃተ ህሊናው ማያፍሩባት ሰው ፊት ይዛቸው ስትሄድ ትምህርት ቤት ስትሄድ መስጂድ መድረሳ ምናምን ስትሄድ ማይሸማቀቁባት ስትናገር ማይደነግጡባት እናት ነው የምትፈልገው ስለዚህ አብቃት አስተምር አንዳንድ ሰዎች ይሄንን ሚስኮት ያደርጉኛል እኔ በጣም ነው ማምንበት ይሄ ኢምፓወር ማድረግ ማለት ነው ይሄ ሲሆን ባይሆን ሴቶቹ ልክ ባል አስተምሮ አብቅቶ አሰልጥኖ ለቁም ነገር ሲያበቃ ቦታ ሲያደርስ ትከሻ ለመለካካት አይደለም መጠቀም ያለብን አቢዩዝ እንዳይደረግ መጠንቀቅ አላህን መፍራት ያስፈልጋል ባለውለታህን አንተ አመዳፋሽ አታረግም ማለት ለሌላ ሲራ ለሌላ የግብግብ ሜዳነት መጠቀም የለበትም አስተምሮ አብቅቶ ሲያነሳ ማለት ነውና ስለዚህ አንደኛው ይሄ ነው ማገዝ ኃላፊነት ነው ብያስባለሁ ሌላኛው ሴቶችም አሁን እንዳልነው አገዛው ሲያበቃ የፉክክር ማዕከል ባያረጉት ቤታቸውን እንደውም ታንኪዩ ነው ማለት ያለባቸው ስለዚህ ለሚስትህ በወር ስንት መጽሐፍ ትገዛለህ መሐመድ ግዴ ለማደባባይ እንዳትነግር ስንት የሚያማምሩ ካሴቶችን ታቀብላለህ የትኛው ኮሌጅ ከፍለህላት አስተምረህ ታውቃለህ የትኛውን ኡስታዝ ቀጥረህላት ታውቃለህ እንዲህ አይነት አሪፍ ቦታ አለ ትምህርት የሚሰጥበት ሂጂና ዛቴ እንዳድርጊ መኪና የለህ ከሆነ ታክሲ ከፍለህላት መኪና ካለ ድሮፕ አድርገህ ታውቃለህ ወይ ከቻልክ ኡስታዝ ቀጥረህላት ታውቃለህ እርግጠኛ ነኝ ኢክራም እህቶች አይተሻል የሆነ ቁርአን ያላከተሙ ሙሽሮች አላጋጠሙሽም ምንም ያልቀሩ ማለት ነው ኦኬ ቁርአን አልቀራችም አታይባት በዚህ ኡስታዝ ቀጥረ ተከታትለ አስቀርተሃታል ከዛ ልጆቿ ማም ያንቺም ቁርአን አልቀራሽም እንዳይሏትና ቁርአን መቅራትን እንዳያደርጉት ሪጀክት እንዳያደርጉት ወይም ደግሞ ሴንስለስ ነገር እንዳያደርጉት ማለት ነው 20 አመቷ ድረስ ቁርአን ያላቀሩ ወላጆች አሉ እነሱ ይወቀሱበታል ግን አሁን አንተ ወሰድክ ያንተ ኃላፊነት ሆነ